ለገራፊዎቹ አይደለም የሚሞተው ከባድ እንጨት አሸከሙት እና ቪያ ዶሎሮሳ ይሉታል ዌይ ኦፍ ሶሮ ነው የሚሉት መንገዱ ከጲላጦስ መቀመጫ እስከ ኢየሱስ መሰቀያ ያለው ኦልሞስት 0.8 ኪሎ ሜትር አካባቢ ነው። ያንን ከባድ እንጨት በዚህ ሁኔታ ሲንከራተት በኋላ ሲደበደብ በኋላ ደሙ ፈሶ አልቆ መድረቅ ጀምሯል፣ መገርጣት ጀምሯል፣ አቅም አጥሮታል። አሸከሙት ያንን እንጨት። ለዚህ ሰው ተሸክሞት ብዙ መሄድ አልቻለም፣ ወደቀ መንገድ ላይ እንጨቱን ይዞት ወደቀ። አልቻለው ተቀበሉት እንጨቱን። ለቀሬናው ሰውዬ ዮሴፍ ነው ስምዖን ተሸከም ማለት እድለኛ ነው ስምዖን፣ በጣም እድለኛ ነው። የኢየሱስን ሰውነቱ ላይ ይሄ ደሙ ምኑ እንጨቱ ላይ ያለ ታውቃለህ። እና ተቀብሎት ያ በኢየሱስ ደም የተጨማለቀ እንጨት ተሸከመ። በጣም በእውነት የተባረከ ሰው ነው። ምን አይነት በረከት ነው! ያ የዓለምን ሁሉ ኃጢአት የሚያስወግድ ደም የነካው እንጨት ስምዖን ትከሻ ላይ አለ። ተሸክሞለት አልሸከምም አላለም፣ አገዘው። ተሸክሞለት ኢየሱስ እየወደቀ እየተነሳ ያንን መንገድ ሄደው ዳገት ነው፣ ከባድ ነው። ቦታው ከ3 መስቀል በላይ ማቆም አይችልም። ይሄ ጎልጎታ የሚባል የራስ ቀሌ ካልቫሪው ከ3 መስቀል በጣም ከተጠጋጋ 4 መስቀል ቢያቆም ከዛ በላይ ማቆም አይችልም። በጣም ጠባብ ነው ቦታው። ወደዛ ይዘው ወጣ፣ ሰቀሉት፣ በመስቀል ላይ ሰቀሉት። ጌታ ኢየሱስን እንጨት ላይ ሰቀሉት። አንድ ድሮ መዝሙር ነበረ፣ እዩት ኢየሱስን መስቀሉ ማማሩ፣ ለተመራመረው ብዙ ነው ሚስጥሩ። እኔ ሁሌ ጸሎቴ ኢየሱስ መስቀል ላይ የሰራው ሁሉ እንዲገባኝ አይደለም። እሱ ሊገባኝ አይችልም። አፍተሮል ይሄ ጭንቅላት መሰብሰብ አይችልም። ፍራክሽኗ ግን ብትገባ ለጭ እምትሏ ብትገባን ቦታችን አፕሴንድ ዳውን ይገለበጣል። የአምላክ ሰው መሆን ብቻ እኮ አይደለም፣ መስቀል ላይ መሞት ቢገባል ያ ስቃይ፣ ያ ጩኸት፣ ያ ጣር፣ ያ ምጥ ይገባል። ትዝ ይላችኋል ጳውሎስ ኤፌሶን 3 ላይ ነው ለኤፌሶን ቸርች የጸለየው ርዝመቱ፣ ስፋቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር መስቀል ላይ ኮኖሱ ፍቅር እንድታ ከመታወቅ የሚያልፍ ብሎ እወቁት ደግሞ ይላቸዋል አይደል? ፓውሊያን ፓራዶክሲቲ አይደል? የሚጋጭ አይመስልም። ሊታወቅ አይችልም ብሎ እወቁት ደግሞ ይላል። በዚህ ምክንያት እየሰጠው ሪዝን እያበጀውለት ላስረዳ አልችልም ለሰው። በመንፈስ ብርሃን ግን እካፈለዋለሁ፣ አንደርስታንድ ግን አረጋዋለሁ፣ ኤክስፔሪየንስ ግን አረጋዋለሁ። ሁሉም ነገር እኮ ክርስትና ላይ እኮ አይሰበክም። አንዳንዱ መነካት ነው። እና እንዴት ነው ሲባል ናና ነው የሚባለው። ልታስረዳ አትችልም። የክርስቶስ ፍቅርም እንደዛ ነው፣ እጅግ ጥልቅ ነው። በእግዚአብሔር መልክ የሚኖር አምላክ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ አድርጎ ተዋረደ፣ ለመሞት ያውም ለመስቀል ሞት የታዘዘ ሆነ። ከዛ ነው እሁድ ጠዋት እግዚአብሔር ያለ ልክ ከፍ ከፍ አደረገው የምንለው። ዛሬ እኮ በዚህ ሰዓት እኮ ሞቶ ተገንዞ ከፍኖ እኮ ቀበሩት እኮ ነው። ዛሬ ነገን እኮ መቃብር እኮ ነው ያሳለፈው። በጣም ጸጥታ እኮ ነው። ኢየሱስ እኮ ባዶ ሆነ እኮ ጎሎት አይደለም አይደል? ባዶ ነው ጨምሮ ነው ባዶ ነው። በመለኮትነቱ ላይ ሰውነትን ሲጨምራል እንዴ ባዶ ነው። ሰው ሲሆን አይደል እንዴ ባዶነትን ያወቀው? ሰውነት ላይ ሲመጣል እንዴ የባሪያ መልክ ያወቀው እንጂ እሱ እኮ መላእክት እኮ ባይናቸው አያዩትም፣ በሁለት ክንፋቸው እኮ ይደበቁታል። እግዚአብሔር ወልድ ነው በሰማይ። ዮሐንስ ቃል በእግዚአብሔር ዘንድ የነበረ እግዚአብሔር የሆነ ቃል ብሎ መለኮት ብሎ አስተዋውቆን ተዋርዶ ሞተ ይለናል። ተዋረደ አምላክ ነው ብለህን? አዎ ታዲያ ሚስጥሩ እሱ አይደል እንዴ? ወንጌል ብርሃኑ እሱ አይደል እንዴ? ይሄንን ማህበር የሰበሰበው እሱ አይደል እንዴ? ይሄንን ያመኑ ሰዎች አይደሉ እንዴ እዚህ ያሉት? እንጂ ከሰው የተለየ ምንም ነገር የለንም። እኛ የምናበቅለው ክንፍም የለም፣ የምንበርበት ጉዳይም የለም። ሰው ነን። ልዩነታችን ይሄ ነው። አምላክ ሰው ሆኖ መስቀል ላይ ሞተ። ይሄ ብርሃን እያኖረን ነው። ይሄ ብርሃን ይነጥቀናል። ይሄ ብርሃን በሰማይ ከሱ ጋር ለዘላለም ያኖረናል። የለም ሌላ። እዚህ ጋር ድነናል። በዚህ ተሰብኮልን ወደ ጌታ መተናል። ሙክክ ብለን ስንበስልም እዚሁ ላይ እንቆያለን። ወደ ሌላ አናድግም። ጥልቀት እንጨምራለን። የተሰቀለው ላይ ጥልቀት እንጨምራለን። የሞተበት ላይ